በታላቋ የሲዳማ ምድር የውበት የፍቅርና የሰላም መገኛ በሆነችው የሐዋሳ ከተማ የአካል ብቃትና የጤና አብዮት የተጀመረበት አንድ ስፍራ አለ። አንድ 10 ዓመታት ሺዎችን ለለውጥ ያበቃ ጉዞ በአንድ ዓላማ ተነስተን በብዙዎች ስኬት ደምቀን እነሆ እዚህ ደርሰናል። በዚች ከተማ ውስጥ ለውጥን በጡንቻ ብቻ ሳይሆን በልብ ውስጥ የዘራ አንድ ወጣት አለ። የኢሶ ፊትነስ መስራችና ባለቤት ኢሳያስ ጢሞቴዎስ ኢሶ። ለሱ ስፖርት ዝም ብሎ ሰውነት መገንባት አይደለም። ስፖርት ለጤና ለፍቅርና ለሰላም መሆኑን በተግባር ያሳየ የከተማዋ ኩራት ነው። ኢሶ በጣም የሚገርም መልካም ወጣት ነው። በቀናነት በመልካምነት አጠቃላይ የተበታተኑትን ስፖርተኞች በመሰብሰብ የሚታወቅ ነው። እንዲሁም የማስ ስፖርት መስረታ መስራችና እንዲሁም የመጀመሪያው መልካም ቅን አሰልጣኝ እንደሆነ ነው ማቆ። በጣም በሚገርም ሁኔታ ለሌላው አሪያ ሊሆን የሚችል የዚሁ ከህፃነቱ አድጎ የዚህ የሲዳማ ተወላጅ ነው። በዚሁ በከተማ ውስጥ አጠቃላይ ማህበረሰቡን በማቀፍ የሚታወቅ ምርጥ ወጣት ነው። ኢሶ በማህበራዊ ገጾቹ አንድነትን ሰብኳል። በታላላቅ ኩነቶች የህዝብን ደህንነት በማስከበር በግንባር ቀደምትነት ቆሟል። ኢሶ ፊትነስ ባለፉት 10 ዓመታት የፈጠረው ከጂም በላይ የሆነ ፍቅር የሚሰፍንበትና አንድነት የሚጠናከርበት ማዕከል ነው። አሰልጣኝን ኢሶን በጣም ማመስገን ፈልጋለሁ። የምር ከልብ ነው ማመሰግነው። ጀስት እንደ ኮች ብቻ ሳይሆን ጀስት እንደ አባት በመምከር ያሰለጥነንና በፍቅር ነው የሚያሰለጥነን። ብዙ ነገርን ያሳየናል እና መሪያችን ነው። ከልብ አመሰግናለሁ ማለት ፈልጋለሁ። አሁንም ጉዟችን የጤና የፍቅርና የጽናት ነው። ባለፉት 10 ዓመታት አብራችሁን ለነበራችሁ በላባችሁና በጥረታችሁ ታሪክ ለሰራችሁ ሁሉ ምስጋናችን የላቀ ነው። ተገበ በመሆን እንግዲህ ብዙ ከኔ ጋር ከጀመርንበት ጊዜ አንስተው ብዙ ስታክ የሚያደርጉ ነገሮችን ባሉበት ከጎኔ ሳይለዩ ከኔ ጋር በመሆን ያስኩትን ዓላማ አብሮኝ ሊደግፉ የፈለጉ ሰዎችን የጂም ክላይንቶቼንም ሌላም እኔም ባሳለፍኳቸው መንገዶች ከኔ ጋር በመሆን እንግዲህ ዓላማዬን በመደገፍ ከኔ ጋር ያሳለፉ ጥሩና እጅግ በጣም ሊወደዱ ሊመሰገኑ የሚገባቸው የኔም አሰልጣኞች አሉ። አሁን ላይ የኔ አሰልጣኞችም ስላሉ እነሱን ላመሰግን እወዳለሁ። ካላችሁበት ተነሱ፣ ጥንካሬያችሁን አድሱ። ኢሶ ፊትነስ ለጤና ለፍቅርና ለአንድነት